እሺ ተመልካቾቼ ሰላም ናችሁ ወይ? ዛሬ እንደተለመደው ምርጥ ቪዲዮ አዘጋጅቼላችኋለሁ። ዛሬ የምናያቸው ስለ ብለድ ሴል፣ ስለ ሄማቶፖይሲስ፣ ስለ ብለድ ሴል አይደንቲፊኬሽን እና በመጨረሻ የሲኦሲ ኤግዛም ሞዴል ሲኦሲ ኤግዛም ኩዌስችን ዊዝ አንሰር አለን ማለት ነው። እና ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ የምትለው ምልክት በመንካት የደውል ምልክቷንም በመንካት ሁልጊዜ የምንለቃቸውን ቪዲዮዎች እንዲደርሱ ያደርጋል ማለት ነው። እና እንጀምር። ሄሞፖይሲስ ማለት የሁለት ቃላት ድምር ነው። ሄሞና ፖይሲስ የሚባሉ ቃላቶች። ሄሞ ማለት ብለድ ማለት ነው። ፖይሲስ ማለት ፎርም እንደማለት ነው። ስለዚህ ብለድ ሴል ፕሮዳክሽን እንደማለት ነው። ስለዚህ where it can take place ወይት ነው የሚካሄደው የሚለውን ጥያቄ እንመልሳለን። ሶስት ቦታዎች ላይ ይካሄዳል ይሄ ሄሞፖይሲስ ወይም ብለድ ሴል ፕሮዳክሽን። አንደኛው ኤምብሪዮኒክ ዮልክ ሳክ ላይ ነው። ሁለተኛው ሊቨር ኤንድ ስፕሊን ላይ ነው። ሶስተኛው ቦን ማሮ ላይ ነው። ኤምብሪዮኒክ ዮልክ ሳክ ላይ የሚካሄደው በመጀመሪያዎቹ ጽንስ ከተካሄደ በመጀመሪያዎቹ ሳምንታት ውስጥ የብለድ ሴል ፕሮዳክሽኑን ቦታ የሚይዘው ይሄ ኤምብሪዮኒክ ዮልክ ሳክ ነው። ሊቨር ኤንድ ስፕሊን ደግሞ ይሄ ኤምብሪዮኒክ ዮልክ ሳክ ልጁ እያደገ በሚሄድበት ጊዜ ሊቨር ኤንድ ስፕሊን የሱን ስራ ይተካል ማለት ነው። ቦን ማሮ ደግሞ ልጁ ሊወለድ አካባቢ ወደ 7ኛው 6ኛው ወር አካባቢ ጀምሮ እስከ ህይወቱ መጨረሻ ድረስ ብለድ ሴል ፕሮዳክሽን ያካሂዳል ማለት ነው። ሶስት አይነት የደም አይነቶች አሉ። ሬድ ብለድ ሴል ወይም ቀይ የደም አይነት ወይም ኤሪትሮሳይት ተብሎ ይጠራል። ዋይት ብለድ ሴል ወይም ደግሞ ሊኮሳይት ነጭ የደም አይነት፣ ፕላትሌት ወይም ትሮምቦሳይት። ፕላትሌት በአማርኛ ምን እንደሚባል አላውቅም። ይሄን ይመስላል ቦን ማሮ እና ቦን ማሮ ሁሉም ፓርቶች ላይ ሳይሆን ብለድ ሴል ፕሮዳክሽን የሚያካሂደው ከዚች አካባቢ የምትደርስ ቀይ ሬድ ቦን ማሮ ይባላል። እንደውም ብለድ ሴል ፕሮዳክሽን የሚያካሂድበት ቀይ አካባቢ ቀይ የምትመስል ነገር አለች እና እዛች ላይ ነው ብለድ ሴል ፕሮዳክሽን የሚያካሂደው። እና ብለድ ሴል ፕሮዳክሽን በሚካሄድበት ጊዜ ብለድ ሴል ፕሮዳክሽን ቀደም ብለን እንዳየነው ቦን ማሮ ላይ ብለድ ሴል ፕሮዳክሽን የሚያካሂድበት ቦታ ሄሞፖይቲክ ስቲም ሴል ወይም ደግሞ ሄሞሳይቶብላስት ተብሎ ይጠራል። it is multipotent ማለት it can be differentiated into different type of blood cell ወደ ከተመረተ በኋላ ዲፈረንሺየትድ ያደርጋል ወደ ማይሎይድ እና ወደ ሊምፎይድ ፕሪከርሰሮች ወይም ደግሞ ብላስት ሴሎች ከተመረቱ በኋላ ይሄ ማለት ኢማቹር ሴሎች ናቸው። ኢማቹር ሴሎች ከተመረቱ በኋላ ወደ ኢማቹር ሴሎች ሲቀየሩ ወደ ምን ይቀየራሉ? ሊምፎይድ ሴሎች ማለት ነው። እና ማይሎይድ ሴሎች ደግሞ ወደ ብዙ ዲፈረንሺየት ያደርጋሉ ወደ ማይሎብላስት ምን ይፈጥራል? ኒትሮፊልን። እነዚህ ኢማቹር ባዞፊል ኢዝኖፊል ደግሞ ባዞፊልና ኢዝኖፊል ማቹር የሆኑ ባዞፊልና ኢዝኖፊሎችን ይፈጥራሉ። ከዛ እነ ሞኖሳይት ፕላትሌት የሚመረተው ፍሮም the largest precursor የሚባለው ሜጋካሮሳይት ነው። ሜጋካሮሳይት ነው የሚፈጥረው ፕላትሌትን። እና መጀመሪያ እንደነገርኳችሁ ላይ ቦን ማሮ ላይ ከዚች እስከዚች የምትቀየደም ቀይ ቦታ ላይ አለች። ቀይ ቦታ ሄሞፖይቲክ ስቲም ሴል ወይም ሄሞሳይቶብላስት ተብላ ትጠራለች። እሱ ዲፈረንሺየት የማረጋገጥ ማለት ነው። ዲፈረንሺየት ያደርግና ወደ ማይሎይድ እና ሊምፎይድ እና ማይሎይድ ናቸው። ሊምፎይድ ብቻ ነው ወደ ሊምፎሳይት ፕሮዳክሽን ብቻ የሚያካሂደው። ማይሎይድ ኤሪትሮሳይትን፣ ፕላትሌትን፣ ሞኖሳይትን፣ ኒትሮፊልን፣ ኢዝኖፊልን፣ ባዞፊልን
ይፈጥራል ማለት ነው። ከዛ ኤሪትሮሳይት ፕሮዳክሽን በምናይበት ጊዜ ኤሪትሮሳይትስ መጀመሪያ ወይም ሬድ ብለድ ሴል እንደማለት ነው። ሬድ ብለድ ሴል መጀመሪያ ባህሪያቸውን ወይም ደግሞ ፕሮፐርቲያቸውን ስናይ ሴንትራል ፓነል የሚባል ስትራክቸር አላቸው። ይሄ ፊገሩ ላይ እንደምታዩት እዚህ ላይ መካከል ላይ ጉድጉድ ያለ ስትራክቸር አላቸው። ባይኮንኬቭ ዲስክ ሼፕ ነው ያላቸው። ዲስክ የሆነ ሼፕ አላቸው። ይሄ ደግሞ በብለድ ቫስል ለሚሄዱበት ጊዜ ጠባብ እንኳን ብለድ ቫስል ቢያጋጥማቸው በቀላሉ ለመሄድ ለመሾፍሾፍ ምናምን አያስቸግሩም ማለት ነው። እና ሳይዛቸውን በምናይበት ጊዜ ደግሞ ይሄ ሊምፎሳይት ነው። ይቺኛው ፓርት ሊምፎሳይት ነች እና ይሄ ሬድ ብለድ ሴል ነው። ሬድ ብለድ ሴል ከኒኩለስ ኦፍ ሊምፎሳይት ጋር እኩል ነው። ይሄኛው እቺኛዋ እንደ ሬድ ብለድ ሴል ነች። እቺ ሳይዝ እና የኒኩለስ ኦፍ ሊምፎሳይት ጋር ተመሳሳይ ናቸው ማለት ነው። በእንደዚህ መለየት እንችላለን ሳይዛቸው ማለት ነው። እና ከዛ በፊት ሬድ ብለድ ሴል ፕሮዳክሽን የሚካሄደው ቦን ማሮ ላይ ነው። ቦን ማሮ ላይ በሚካሄድበት ጊዜ እጥረት በሚኖርበት ጊዜ ወይም ደግሞ የቀይ ደም አይነት እጥረት አለ ብሎ በሰውነታችን ላይ ወይም ደግሞ የደም መፍሰስ ሲያጋጥመን ይሄንን የደም አይነት እጥረት አለ ብሎ የሰውነታችን ሲነግረው ለማን የሰውነታችን ዲቴክት የሚያደርገው ማን ነው? ኪድኒ ነው። እጥረት አለ ብሎ ያውቃል። በሚያውቅበት ጊዜ ምን ሰክሬት ያደርጋል? ኤሪትሮፖይቲን የሚባል ኢንዛይም። ይሄ ኤሪትሮፖይቲን ኢንዛይም ደግሞ ማን ላይ ሄዶ አክት ይሆናል? ቦን ማሮ ላይ። ቦን ማሮን ምን ብሎ ይነግረዋል? ሬድ ብለድ ሴል ፕሮዳክሽን ያነሰ ስለሆነ ጨምሮ ብሎ ሲነግረው በቂ የሆነ ሬድ ብለድ ሴል ፕሮዳክሽን ይኖራል ማለት ነው። ስለዚህ ኤሪትሮፖይቲን የት ላይ ነው የሚመረተው? ኪድኒ ላይ ነው። ምን አዳልት ወይም ደግሞ ትልቅ የሆነ ስንሄድ ትንሽ በነበርንበት ጊዜ ደግሞ ፌተስ ላይ ነው። በፌተስ በምን እንደነበር ሊቨር ላይ ነበር ማለት ነው ፕሮዳክሽን የሚካሄደው። እና ዘሆል ሬድ ብለድ ሴል ፕሮዳክሽን ኮንትሮል ወይም ደግሞ ሬጉሌትድ ባይ በሳይቶኪንስ ነው ሬጉሌት የሚካሄደው። ምን ማለት ነው? አነሰ በዛ ማቹር የሆኑ ሴሎች ናቸው ወደ ብለድ ቫስል እየገቡ ያሉት ወይም ደግሞ ኢማቹር ያልጠነከሩ ከሆነ ወደ ብለድ ቫስል ስለማይገቡ ይሄን የሚቆጣጠሩ ሳይቶኪንስ ተብሎ ይጠራሉ። እነዚህ ሳይቶኪንስ ኢንተርሊኪን እና ስቲሙሌቲንግ ፋክተር ናቸው። እነዚህ ሁለት ኢንዛይሞች ይቆጣጠሩታል ማለት ነው። ኦኬ። እና ሊኮሳይት ደግሞ ዋይት ብለድ ሴል ማለት ነው፣ ነጭ ደም ሴል። በሁለት ናቸው ሊኮሳይቶች፣ ግራኑሎሳይት ኤንድ አግራኑሎሳይት። ግራኑሎሳይት የምንላቸው ኒትሮፊል፣ ኢዝኖፊል፣ ባዞፊል። እነዚህ ግራኑሎሳይት ግራኑ የሚባል ስትራክቸር ያላቸው ማለት ነው። ምን ማለት ነው? ግራኑ የሚባለው አሁን ቀጣይ ያሳያችኋለሁ። በሴሉ ላይ ሴሉ ውስጥ በፊገር በምናየው ጥሩ ነው። ስለዚህ አግራኑሎሳይት ማለት which have specific ግራኑ የሌላቸው which don't have specific ግራኑ የሚባል ስትራክቸር የላቸው። እነዚህ ሊምፎሳይት እና ሞኖሳይት ናቸው። እና ለብለድ ሴል አይደንቲፊኬሽን እንዲረዳን እያንዳንዳቸውን እናያለን ማለት ነው። በማይክሮስኮፕ ስናያቸው ምን ይመስላሉ የሚሉትን ለማየት ማለት ነው። ግራኑ የምንላቸው እነዚህ ናቸው። እነዚህ ጠቆር ያሉት ማለት ነው፣ ሳይቶፕላዝሙ ላይ የሚገኙት ፓርቶች ማለት ነው። እና ኒትሮፊል አንደኛው ፓርት ነው። አንደኛው የሊኮሳይት ወይም ደግሞ ዋይት ብለድ ሴል አይነት ሲሆን ኒትሮፊል ሞስት ኮመን ዋይት ብለድ ሴል ኢን አዳልት ምን ማለት ነው? በብለድ ቫስል ላይ ሁልጊዜ የሚገኝ ወይም በደም አይነት ሲሆን ሁልጊዜ የሚገኝ ነው እና ሞስትሊ የምንጠቀምበት ለባክቴሪያል ኢንፌክሽን ዲፌንስ ነው። ባክቴሪያው በሰውነታችን ውስጥ በሚኖርበት ጊዜ ለነሱ ፕሮቴክት ለማድረግ ሰውነታችንን ፕሮቴክት ለማድረግ የምንጠቀምበት የዋይት ብለድ ሴል አይነት ነው። እና በማይክሮስኮፕ በምናይበት ጊዜ እንደዚህ መጀመሪያ አይነት ይሄ
ሲ ወይም ደግሞ ወደ ላይ አንዳንዴ እንደዚህ ይሆናል ዩ ሼፕ ይሆናል። ይሄ ባንድ ኒውትሮፊል ተብሎ ይጠራል እና አንዳንዴ ደግሞ ከ2 እስከ 5 ሉፕ አለ። ሉፕ ማለት ይሄ 1 2 3 4 እነዚህ ቅጥልጥሎች ያሉት ከሆነ ሉፕ ተብሎ ይጠራል እና ከ2 እስከ 5 ሉፕ የሚባሉ አይነቶች የሚባሉ ስትራክቸሮች አሉት። ሳይቶፕላዝሙ ደግሞ ስቴን እንዳደረግነው በስቴን ሪጅን ስቴኒንግ ሪጅንቱ ይወሰናል። አንዳንዴ ብሉ ይሆናል፣ አንዳንዴ ደግሞ እንደምታዩት ፒንክ ይሆናል ማለት ነው። ፒንክ ይሆናል እና ኢዝኖፊል ደግሞ ሌላኛው የዋት ብላር ሴል አይነት ሲሆን ባይሉፕድ ናቸው፣ ሁለት ናቸው። ይሄ አንድ ሁለት ሉፕ ያለው ሲሆን ስፔክትራል አሬንጅመንት የመከታተል አንድ ሁለት በተከታታይ የምናገኛቸው ከሆነ ኢዝኖፊል ነው እና ለአብዛኛው ጊዜ የምንጠቀማቸው ለአለርጂክ ሪአክሽን ነው። ለአለርጂክ ሪአክሽን ኤንድ ሊመንቲክ ኢንፌክሽን እንደዚህ በሰውነታችን በሚጠቀምበት ጊዜ ኢዝኖፊሎች ዲቴክት በማድረግ ዳግኖስ ወይም ደግሞ ፋጎሳይት በማድረግ ሄልሜቶችን ይገላሉ፣ ይማስወጡልናል ማለት ነው። ባዞፊል ደግሞ እንትን ሙስትሊ የማይገኝ ነው በሰውነታችን ውስጥ ወይም በደም ህዋሶቻችን ውስጥ የማናገኘውን ብዙ ጊዜ አይገኝም እና ኪርኒ ሼፕ ያለው ሲሆን እና ላርጅ ዲፕ ፐርፕል ግራኑልስ አላቸው። እንደምታዩት እዚህ ላይ ዲፕ ነው፣ ላርጅ ነው፣ ፐርፕል ነው ወይም ደግሞ ዳርክ ብሉም ሊሆን ይችላል። ኪርኒ ሼፕ ነው፣ እንደምታዩት ኪርኒ የሚመስል ሼፕ አለው እና እንደዚህ አይነት ስትራክቸር ካለ ባዞፊል እንለዋለን ማለት ነው። ባዞፊል ሞስትሊ ስለማይገኝ በማይክሮስኮፕ በምናገኘው እንኳን ምንድነው በሽታ ሰው ይዞታል ብለን እንትን እንላለን ማለት ነው። ለምሳሌ ክሮኒክ ማይሎይድ ሊኮሚያ ካለበት ሰውየው እናገኘዋለን ማለት ነው። እና ሊምፎሳይት አራተኛው አይነት ነው። ሊምፎሳይት ከኒትሮፊል ለጥቆ ሁልጊዜ የምናገኘው ነው። ኒትሮፊል በብዙ የምናገኘው ነው። ሁለተኛው ሊምፎሳይት ደግሞ በትንሽም ቢሆን ሁለተኛ ደረጃ በብዛት እናገኘዋለን ማለት ነው። ይሄም ቫይራል ኢንፌክሽን በሚኖርበት ጊዜ ዲቴክት ለማድረግ የምንጠቀምበት ነው። ሊምፎሳይትን በቀላሉ ለመለየት በማይክሮስኮፕ እንደዚህ ሊምፎሳይቶች ሳይቶፕላዝሙ ኒውክሎሱን ሁሉንም ፓርቱን አይዝም፣ ትንሽ ፓርት ያስቀራል። እንደዚህ አይነት ስትራክቸር ካለ አሁንም እዚህ ላይ እንደምታዩት ትንሽ ፓርት ኒውክሎሱ ፓርቱ አይዝም፣ ሁሉንም አያካልልም፣ ትንሽ ፓርት ይተዋል። በዚህ ምክንያት ሊምፎሳይቶችን መለየት እንችላለን። ሞኖሳይቶች ደግሞ በጣም ትልቅ ናቸው። ከሁሉም ዋይት ብለድ ሴል አይነት ሴሎች ትልቁ ሞኖሳይት ነው እና ሁለት ጥቅሞች አሉት። ይሄ ሞኖሳይት መጀመሪያ ማይክሮ ኦርጋኒዝም እነ ባክቴሪያ፣ ፈንገስ ምናምን በሚገባበት ወደ ሰውነታችን ፋጎሳይት በማድረግ ደብሪሶች ቆሻሻ ማይክሮ ኦርጋኒዝሞችን ባይሆኑ ደብሪሶች ቆሻሻ ወደ ሰውነታችን ሲገቡ ፋጎሳይት አድርጎ የማስወጣት አቅም አለው። እነዚህ አሁን በማይክሮስኮፕ የምናይበት ጊዜ ወይም ይሄ ሊሆን ይችላል። አንደኛ ከዚህ ያለ ፓርት ነው፣ ትልቅ ነው ማለት ነው። ይሄም ትልቅ ነው። ስለዚህ ዘላሪስ የሚባለው ለዚህ ነው። ሁለተኛ ደግሞ በተስጠስ የሚል ስትራክቸር ያለው ማቹር የሆነ በሚሄድበት ጊዜ ማለት ነው። ከዛ በፊት ግራኑሳይት እና ማክሮፌጅ የሚባሉ እንትን ዲፌንስ አገልግሎት የሚሰጡ ወይም ደግሞ እንትን ከሰውነታችንን ከማይክሮ ኦርጋኒዝሞች ወይም ከበሽታዎች እንዲከላከል የሚያደርጉ ግራኑሳይት እና ማክሮፌጅ የሚባሉ አሉ። እነዚህ ግራኑሳይት እና ማክሮፌጅ በሚመረቱበት ጊዜ ሬጉሌተር የሚያደርጉት ወይም ደግሞ ፕሮዳክሽኑን እንዲጨምር እንዲቀንስ የሚያደርጉት ኮሎኒ ስቲሙሌቲንግ ፋክተር ይባላሉ። እነዚህ ኮሎኒ ስቲሙሌቲንግ ፋክተር ሰክሬት የሚሆኑት ወይም ደግሞ የሚመረቱት በማቹር ሊምፎሳይት ወይም ደግሞ ማይክሮፌጅ ናቸው። በማይክሮፌጅ ወይም ደግሞ ማቹር ሊምፎሳይት እንደ ተጨማሪ መረጃ ናቸው። ሌላኛው ፕላትሌቶችን ወይም ደግሞ ትሮምቦሳይት ተብሎ ይጠራሉ። እነዚህ ፕላትሌት ወይም ትሮምቦሳይት በመጀመሪያ
ትንሽ ናቸው በጣም ትንሽ በማይክሮስኮፕ ስናያቸው በጣም ትንሽ ናቸው ነን ኒኩሌተር ናቸው ነን ኒኩሌተር ማለት ኒኩለስ የላቸውም ሳይቶፕላዝማቸው ላይት ነው ላይት ብሉ ጠንከር ያለ ብሉ ዲፕ ብሉ አይደለም ላይት ብሉ ነው እና የመጀመሪያው ጠቀሜታቸው ብለድ በሚፈስበት ጊዜ መፍሰሱ እንዲያቆምልን የሚያደርግ ሴሎች ናቸው እና ፕላትሌቶች ከ10 ቀን በላይ አይቆዩም ከ10 ቀን በላይ አይቆዩም እና ፕላትሌቶች ፕሮዳክሽን ወይም ደግሞ ፕላትሌት እጥረት አለ ብሎ የሰውነታችን በሚናገርበት ጊዜ ወይም ደግሞ ብለድ ሎስ አለ በሚልበት ጊዜ ይሄንን ዲቴክት የሚያደርጉት ሰውነታችን ላይ ያለውን እጥረት ደግሞ የሚያውቀው ኪድኒ ነው ኪድኒ ይሄንን በሚያውቅበት ጊዜ ማንን ይፈጥራል እንደ ኤሪትሮፖይቲን ትሮምቦፖይቲን የሚባል ኢንዛይም ይፈጥራል ይሄ ትሮምቦፖይቲን የሚባል ኢንዛይም እጥረት አለ ተብሎ ከተመረተ ወደ ብለድ ይሄ ቦን ማሩ ሬድ ቦን ማሩ ላይ ሄዶ ፕላትሌት ፕሮዳክሽን እንዲጨምር ያደርጋል ማለት ነው እሺ እና ከቦን ማሩ ውጭ ደግሞ አንዳንዴ ብለድ ፕሮዳክሽን ይካሄዳል ይሄም ኤክስትራሚሩላር ሄማቶፖይሲስ ተብሎ ይጠራል ኤክስትራሚሩላር ሄማቶፖይሲስ ከቦን ማሩ ውጭ በሚካሄድበት ጊዜ ማለት ሊቨር እና ስፕሊን ላይ እንደ ሰከንዳሪ በመሆን ያገለግሉታል ለሊቨር እና ስፕሊን ብለድ ፕሮዳክሽን ያገለግላሉ ማለት ነው በሁለት ምክንያቶች ናቸው ኤክስትራሚሩላር ሄማቶፖይሲስ የሚካሄደው ወይ ደግሞ ከቦን ማሩ ውጭ ብለድ ፕሮዳክሽን የሚካሄደው በሁለት ምክንያቶች ሲያጋጥሙ አንደኛ ቦን ማሩ ትክክለኛ ስራውን እየሰራ ካልሆነ ወይም ደግሞ ከተበላሸ ሁለተኛ ደግሞ ፍላጎቱ የሰውነታችን የደም አይነት ፍላጎቱ ቦን ማሩ ከሚያመርተው እያሟላላት ካልሆነ ወይም ደግሞ ትንሽ የሆነ ቦን ማሩ ስራውን እየሰራ ያለው በትንሹ ከሆነ ሊቨር ኤንድ ስፕሊን ስራውን ተክተው ይሰራሉ ማለት ነው እንደ ሰከንዳሪ በመሆን እና መጀመሪያ ብለዶች ፕሮዳክሽን ከተጀመረ እስከሚጨርስበት ድረስ ኢማቹር ከዛ ማቹር ይሆን ይሄዳል እየተነከሩ በሚሄዱበት ጊዜ መጀመሪያ ሳይዛቸው እየቀነሰ ነው የሚሄደው ሳይዛቸው እየቀነሰ ይሄዳል ሁለተኛ ደግሞ ነምበራቸው ቁጥራቸው ደግሞ ዲፈረንሺየትድ እየሆነ ስለሆነ የሚሄደው ነምበራቸው እየጨመረ ይሄዳል ሳይዛቸው እየቀነሰ በሚሄድበት ጊዜ ኒኩላር ሳይቶፕላዝሚክ ሬሽዮም እየቀነሰ ነው ክሮማቲክ ፓተርን ሳይዛቸውም እየቀነሰ ስለሆነ ክሮማቲክ ፓተርን እየቀነሰ ጥቅጥቅ ምንድነው ጭብጥ የማለት ስትራክቸር ይይዛሉ እና ኒኩላር ሼፕም ራሱ እየጠነከረ ማቹር የሆነ ስለሚሄደው ሞር ሉፕ ማለት የተከፋፈለ ነገር ኖራቸው ነው ሰግመንት ለምሳሌ ይሄ ነው ሞር ሰግመንት ያበዛሉ ይሄውን ማቹር የሆነው ሞኖሳይት ነው እና ሞር ሉፕ ማለት ደግሞ ይሄኛው ነው 1 2 3 4 አሁን ይሄ ማቹር የሆነ በሚሄድበት ጊዜ ነው እና እሱን አየን ኒኩላይ ማለት ከኒኩለስ ውስጥ የሚገኝ ፓርት ነው እሱኛው ዲሳፒር እየሆነ ይሄዳል እና ከለሩ እንደ ሴሉ ይለያል ለምሳሌ በመጀመሪያ ደረጃ አብዛኛው ታይፕ ኦፍ ሴሎች ዲፕ ብሉ ከለር ነው ያላቸው ዲፕ ብሉ ከለር ያላቸው ሲሆን ማቹር እየሆነ በሚሄዱበት ጊዜ ደግሞ ላይት ብሉ ይሆናል ለምሳሌ ሊምፎሳይት ላይት ብሉ ይሆናል ሬድ ብለድ ሴል እና ኢዝኖፊል ደግሞ ፒንክ እየሆኑ ይሄዳሉ ይሄንን በቀላሉ ለመለየት ይረዳናል ማለት ነው እና እንደተለመደው ሞዴል ሲኦሲ ኩዌሽኖች እዚህ ላይ ያለላችሁ 4 ጥያቄዎች ናቸው አሁን ለምሳሌ አንደኛው in a differential count of the 5 type of leukocyte the largest in size and the greatest in numbers are respectively ይሄንን እንሰራለን ማለት ነው እስካሁን ካየናቸው ጥያቄዎች ውስጥ እስካሁን ካየናቸው ይወጡ ነው ይሄን ያህል ከባድ አይደለም
and platelets ደግሞ platelets are formed from what type of cells ይሄንንም አይተናል እና ሶስተኛው what will happen to red blood cell if the hema group were removed from hemoglobin red blood cell ላይ hemoglobin የሚባል ፓርት አለ hemoglobin የሁለት ኤንዛይሞች ወይም ደግሞ ነገሮች ድብልቅ ነው ሄማ እና ግሎቢን ሄሞ ፓርት ፕሮዳክሽን ባይኖር ወይም ደግሞ ቢጠፋ ምን ይፈጠራል የሚለውን ለማንሳት የተነሳ ጥያቄ ነው the hormone አራተኛ the hormone erythropoietin stimulate red blood cell production in the red bone marrow where in the body is erythropoietin production ምንድነው red blood cell ላይ ፕሮዳክሽን የሚካሄድበት ጊዜ አይደለም ቦን ማሮ ላይ red blood cell ፕሮዳክሽን የሚካሄድበት ጊዜ ስቲሙሌት የሚያደርገው ኤሪትሮፖይቲን የሚባል ኤንዛይም ነው ይሄ ኤሪትሮፖይቲን የሚባል ኤንዛይም የት ነው ፕሮዳክሽን የሚካሄደው ነው ቀላል ናቸው እና አንሰር አላላችሁ ለተከታተላችሁኝ አመሰግናለሁ ሰብስክራይብ ማድረጋችሁን እንዳትረሱ እና ለሌሎች ይሄ ቪዲዮ ይጠቅማል የምትሉ ከሆነ ደግሞ ሼር ማድረጋችሁን እንዳትረሱ ቴንክ ዩ